ይመጥን የፉክክር ባህል በዩናይትድ ሜንታሊቲ እስከ መጨረሻ የመፋለም ባህል የተቃኘው የጨዋታ ዝግጁነት የመድፍ ኮከቦችን አፈዘዘ። ዩናይትድ ከዲያጎ ዳሎት ቀይ ካርድ ማግስት ለ70 ደቂቃ ያህል ከተጨማሪው 30 ደቂቃ ጋር በጎዶሎ ልጅ በላቀ ራስ መተማመን ተፋለመ። የተጫዋቾች አድቫንቴጅ ብልጫ ያገኘው የሱፐር ማይክ አርቴታ አርሰናልም እድሉን ሳይጠቀም ቀረ። ከሃርቫርስ ከዩናይትድ ጎል አፋፍ እንደ ልማዱ አፈረ። የአርቴታ ቀመሮች ሁሉ በጨዋታው በአሞሪም ተደናቂ የጨዋታ ስትራቴጂ ተበለጡ። ከጎሉ አፋፍ ለድል የማይተኩሱ አይን አፋሩ መድፈኛ ከኤሚሬትስ ዳግም ታየ። በ120 ደቂቃ የጨዋታ ጉዞ የተገኙ የመድፉ ጥንካሬ ምንጮች የሆኑ 12 ኮርናዎችም በቀያይ ሰይጣናቱ የተጠና መከላከል ፉርሽ ሆኑ። የቆመ ኳስ የሴት ፒስ ንጉሱ አርሰናል እንደ ባይንደር ማጓየር፣ ማርቲኔዝ ዴሊት፣ ዩጋርቴ ማይኖ፣ ብሩኖ የመሳሰሉ የቀያይ ሰይጣናቱ ኮከቦች ፊት እንደ ወትሮ ማንጸባረቅ ተሳነው። እንደ ጆሹዋ ዜርኬዚ ያሉ የሰመሩ ቅያሬዎችም የሩበን አሞሪም አስደናቂ የጨዋታ ቁጥጥር ታክቲካል ማስተር ክላስን አሳየ። ከ120 ደቂቃ የጨዋታ ሂደት አንዳቻ በኋላ ከኤሚሬትስ ሚስማር ተራ ዘክሎኪንድ የነበረው የፔናልቲ ድራማም በዩናይትድ ኮከቦች በነጻነት በላቀ ራስ መተማመን የተቃኘ ውጤታማነት ተፈጸመ። ለ120 ደቂቃ ከመሃል ዳኛው አስቂኝ ውሳኔዎች ጋር የዘለቀው የሁለቱ ጎልደን ኦልዲስ ቀልብ ገዢ ፍክክርም በኦናና ተጠባባቂ አልታይ ባይንደር የጨዋታው ኮከብነት፣ በዩናይትድ ኮከቦች አስደናቂ ጌም ማኔጅመንት፣ በአሰልጣኝ ሩበን አሞሪም ታክቲካል ማስተር ክላስ የበላይነት በቀያ